እጅግ በጣም የሚያምር ቪዲዮ ቀርጻችሁ ከዛም ኤዲቲንጉን ተጨንቃችሁና ተጠባችሁ አዘጋጅታችሁ የምትፈልጉት ሚዲያ ላይ ከጫናችሁት በኋላ የምትጠብቁትን ተመልካች ሳታገኙ ስትቀሩ ምን ያህል እንደሚያም ታውቃላችሁ? ይህ ከሚሆንባቸው መሰረታዊ ምክንያቶች ውስጥ አንደኛው ከቪዲዮአችን ፊት ለፊት ስለ ቪዲዮ ምንነት ማብራሪያ እንዲሰጥልን የምናስቀምጠው ምስል ገላጭ ሳይሆን ሲቀር ነው። ለመሆኑ ቪዲዮአችንን ካዘጋጀን በኋላ ስለ ቪዲዮአችን ምንነት ማብራሪያ እንዲሰጥልን በፎቶና በጽሑፍ አቀናብረን ከቪዲዮ ፊት ለፊት እንዲታይ የምናደርገውን ምስል እንዴት እናዘጋጃለን? የማወራው ስለ ሌላ ነገር አይደለም፣ ስለ ተምኔል ነው። ተምኔል አንድን ቪዲዮ ካዘጋጀን በኋላ ስለ ቪዲዮ ምንነትና ስለያዘው ይዘት አጠቃላይ ማብራሪያ እንዲሰጥልን በምስልና በጽሑፍ መልኩ አቀናብረን ከቪዲዮአችን ፊት ለፊት እንዲቀመጥ የምናደርገው የገጽታ ገላጭ ወይም ደግሞ የምስል ገላጭ አይነት ነው። ይህ አዲስ ሐሳብ የተሰኘው የዩቲዩብ ቻናል ነው። ቤተሰቦቼ ሁሌም ስለምታበረቱኝ እጅግ አድርጌ አመሰግናለሁ። ለቻናሉ አዲስ ደግሞ ፈጽሞ እናንተ ስለማይጎዳ እኔን ደግሞ በደንብ አድርጎ ስለሚያበረታኝ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ ለሌሎች እንዲደርስና እኔም ያወቅኩትን ለእናንተ እንዳደርስ የበኩሎን አስተዋጽኦ ይወጡ። እስከ መጨረሻው ድረስ አብራችሁኝ ከቆያችሁ የተምኔል አሰራርን በተመለከተ በ2 ደቂቃ ውስጥ እንዴት እንደምናዘጋጅ አሳያችኋለሁ። አብራችሁኝ ቆዩ። አሁን የብዙዎቻችንን የቪዲዮ ኤዲቲንግ ስራ ካቀለሉልን አፕሊኬሽኖች መካከል ካፕከት አንደኛው ነው። ሞባይላችን ላይ በቀላሉ ቪዲዮዎችን ኤዲት አድርገን ፎቶአችንን ኤዲት አድርገን ለምንፈልገው ስራ መዋል እንድንችል የሚያደርግና ቱሎቹም እጅግ በጣም ቀላል የሆኑ ማንኛውም ሰው በቀላሉ ሊረዳቸው በሚችል መልኩ የመጣ አፕሊኬሽን ነው ካፕከት። ስለ ካፕከት አሰራርና ቱሎችን እንዴት እንደምንጠቀማቸው ቪዲዮ ይሰራ የምትሉ ካላችሁ ደግሞ በኮሜንት ሴክሽን ላይ አሳውቁኝ። በቀጣይ ቪዲዮ ሰራላችኋለሁ። ለዛሬው ግን ተምኔላችንን በካፕከት አፕሊኬሽን ለዩቲዩብ በሚሆን መልኩ ለሌላም ቪዲዮ በሚሆን መልኩ 16:9 አድርገን በሞባይላችን ላይ እንዴት መስራት እንደምንችል በ2 ደቂቃ ውስጥ ነው የማሳያችሁ። እኔ ተጠቅሜባቸው ከፊት ለፊት በእኔ ቻናል ላይ የምታያቸው አጠቃላይ ተምኔሎች በሙሉ አሁን በማሳያችሁ መልኩ የተዘጋጁ ናቸው። እንደምታዩቸው እጅግ በጣም ፕሮፌሽናል በሆኑ የቪዲዮ ኤዲቲንግ ሙያተኞች የተሰሩ ነው የሚመስሉት። በጣም አሪፍ ናቸው። በመሆኑ እናንተም ይህንን ተጠቅማችሁ በቀላሉ የቪዲዮአችሁን ተምኔል ማዘጋጀት እንደምትችሉ እኔ ያወቅኩትን ለማጋራት ነው ዛሬ እንግዲህ የማሳያችሁ ማለት ነው። በቀጥታ ወደ ቪዲዮ አልፋለሁ። የማሳያችሁ በሞባይሌ ላይ ነው። እንግዲህ ሞባይሌ ላይ ከፕላይ ስቶር ዳውንሎድ አድርጌ የካፕከት አፕን ፊት ለፊት አስቀምጫለሁኝ። ካፕከት አፕን እንከፍተዋለን። ልክ እንደከፈት ነው ፊት ለፊት እንዲህ አይነት ፊቸር ነው የሚያመጣልን። ካፕከት የምትጠቀሙ ልጆች ወይም ደግሞ የማታውቁትም ካላችሁ እንዲህ አይነት ፊቸር ይዞልን ይመጣል። ከዛ በቀጥታ ኒው ፕሮጀክት እንልና እንከፍታለን። ኒው ፕሮጀክት ስንል ስልካችን ላይ ካለው ከቪዲዮ ወይም ደግሞ ፎቶ ላስመርጣችሁ ይላል። እኛ ግን ከላይ እንደምታዩት አልበም እና ላይብራሪ የሚል አለ። በቀጥታ ላይብራሪ የሚለውን እንከፍታለን። ይህንን ላይብራሪ የሚለውን ስንከፍት በጣም አሪፍ ኢሜጆች እንደምታዩት እዚህ ላይ የራሱ አፑ ላይ የተጫኑ አሪፍ ኢሜጆች አሉ። እነዚህን ኢሜጆች ወስደን ነው እንግዲህ ለተምኔላችን በሚሆን መልኩ ማዘጋጀት የምንችለው ማለት ነው። እንደ ተምኔሉ እንደ ቪዲዮ ሁኔታ መምረጥ እንችላለን። ከነዚህ ሁሉ ኢሜጆች ከነዚህ ሁሉ ምስሎች አንዱን መምረጥ እንችላለን። ለምሳሌ እኔ እዚህ በጥቁር የሚታየውን መርጬ ላሳያችሁ። እንመርጥና አድ እንለዋለን። በቀጥታ አሁን ወደ ካፕከት አፑ ላይ አምጥቶልኛል ማለት ነው። በጥቁር ባክግራውንዱ ጥቁር የሆነ ምስል መርጬ አምጥቶልኛል ማለት ነው። ከዛም ወደ ተምኔል ልንሰራበት የፈለግነው ወይም ደግሞ ለጋለሪ የሚሆን ወይም ለፎልደር የሚሆን አንድ ምስል የሚገልጽልን የምናቀናብርበትን ነገር የሚገልጽልን
ምስል የምንሰራበትን መርጠን እናመጣለን ማለት ነው። ይህንንም ስናደርግ ካፕከት ላይ በቀጥታ ኦቨርሌይ እንለዋለን። አድ ኦቨርሌይ እንላለን። አድ ኦቨርሌይ ስንል እንደምታዩት የቪዲዮ እና የፎቶዎችን ያስመርጠናል ማለት ነው። እኔ ፎቶ ጋር ልግባና ለምሳሌ ፊት ለፊት ለእናንተ ለማሳየት ብዬ የትራምፕን ፎቶ የዶናልድ ትራምፕን ፎቶ አስቀምጫለሁ። እሱን ሴሌክት አደርግና አድ ለዋለሁ። እንደምታዩት አምጥቶልኛል ማለት ነው። ስለዚህ ከዶናልድ ትራምፕ ጀርባ ያለውን ምስል እቀይርና ቅድም እንዳሳየዋችሁ ጥቁር በሆነና ምስሉን ብቻ ባክግራውንዱን ሳይሆን ምስሉን ብቻ በደንብ አድርጎ አጉልቶ እንዲያሳይልኝ በሚያደርግ መልኩ እሰራዋለሁ ማለት ነው። እሱን ለማድረግ ከዶናልድ ትራምፕ ጀርባ ያለውን ፎቶ ባክግራውንዱን ለማጥፋትና እኔ ወደ መረጥኩት ወደ ጥቁሩ ለማምጣት ወደዚህ ስክሮል ስታደርጉ የካፕከት ቱሎች ላይ ሪሙቭ ቢጂ የሚል አለ። እሱን አንዴ ትጫኑታላችሁ። ከዛ በኋላ አውቶ ሪሞቫል የሚል አለ። አውቶ ሪሞቫል ትሉታላችሁ። ልክ አውቶ ሪሞቫል ስትሉት እንደምታዩት ባክግራውንዱን አጥፍቶልኛል ማለት ነው። ከዛ ይሄን ኢሜጅ ወደ ፈለኩት ማንቀሳቀስ እችላለሁ። ከፈለኩ ወደዚህ ከፈለኩ ወደዚህ እንደዚህ አድርጌ ወደምፈልገው ቦታ ከፈለኩ ማስፋት እንደዚህ ማጥበብ እችላለሁኝ። ከዛ እንደዚህ አድርጌ ካስተካከልኩ በኋላ ማስገባት የምፈልገውን ጽሁፍ እንደፈለገኝ አድርጌ እዚህ ላይ ማስገባት እችላለሁ ማለት ነው። በዚህ በዶናልድ ትራምፕ ፎቶ ለምሳሌ እኔ ጽሁፍ ማስገባት ፈለኩኝ፣ ኢሜጅ ማስገባት ፈለኩኝ። የራሴን ላሳያችሁ። አዲስ ሀሳብ ቲዩብ የራሴ ሎጎ አርማ የፈጠርኩት አለ። እሱን አድ አድርጌ አዲስ ሀሳብ ቲዩብ ነው ይህ የሚል የሚያሳይ እንደዚህ የሚጠቁም አይነት አድርጌ ላሳያችሁ። ከዛም ሎጎውን ለማስገባት ኦቨርሌይ ትሉና አድ ኦቨርሌይ ትላላችሁ። ከዛም እዚህ ጋር ካስቀመጥኩት ሎጎ ውስጥ እመርጣለሁ ማለት ነው። እንደምታዩት አዲስ ሀሳብ ቲዩብ የሚል ሎጎ አለኝ። እዚህ ላይ አመጣና አስተካክዬ እንደዚህ አድርጌ አስቀምጠዋለሁ ማለት ነው። ከዛ መጨመር የምፈልገው ነገር ካለ ጽሁፍ መጨመር ከፈለኩኝ እዚህ ላይ የምፈልገውን ጽሁፍ መጨመር እችላለሁ። ለምሳሌ እዚህ ቱሎች ጋር ትገቡና ከታች ላይ ቴክስት የሚል አለ። ቴክስት የሚለውን ስነካው አድ ቴክስት የሚል ይመጣል። አድ ቴክስት የሚለው ላይ እዚህ በርካታ ቱሎች አሉ። በሌላ ጊዜ ቪዲዮ ሰራላችኋለሁ። ለዛሬ ግን ስለ ተምኔል ስለሆነ ከፊት ለፊት የሚታየውን ከቪዲዮአችን ፊት ለፊት መረጃ የሚሰጠውን ስለ ቪዲዮአችን ሃይላይት የሚሰጠውን በተመለከተ ስለሆነ ቪዲዮ እየሰራሁላችሁ ያለሁት እሱም ብቻ በተመለከተ ነው የማሳያችሁ። ስለዚህ እኔ አሁን እዚህ ላይ ጽሁፍ አድ ማድረግ ፈለኩኝ። ምን የሚል የፈለኩትን ነገር አዲስ ሀሳብ ይላል። አዲስ ሀሳብ ቲዩብ ሰብስክራይብ አድርጉ ለማለት ፈለኩኝ። ሰብስክራይብ አድርጉ ለማለት እንደምታዩት እዚህ ቴምፕሌት የሚለው ላይ በርካታ ነገሮች አሉ። ሰብስክራይብ የሚል አለ። ከነዚህ ውስጥ ሴሌክት አድርጋችሁ የራሱ አፑ ላይ የተጫኑና አጀስት የተደረጉ ናቸው። ከዚህ ትመርጡና አንዱን እንደዚህ አድርጋችሁ ሴሌክት ታደርጉታላችሁ ማለት ነው። ከዛ ሴሌክት ካደረጋችሁት በኋላ እንደዚህ አድርጋችሁ ሴሌክት አደርጉትና አስተካክላችሁ እንደዚህ አስተካክላችሁ ታስቀምጣላችሁ ማለት ነው። አዲስ ሀሳብ ቲዩብ ሰብስክራይብ ይላል። ከዛ የምታደርጉት ምንድነው? እንደዚህ እንዳለ ሌላ መጨመር የምትፈልጉት ነገር ካለ መጨመር ትችላላችሁ። በቀጥታ ስክሪንሻት ታረጉታላችሁ ማለት ነው። ስክሪንሻት ታደረጋችሁት በኋላ ከካፕከት አፕሊኬሽን ትወጡና ጋለሪያችሁ ላይ ትሄዳላችሁ ማለት ነው። ጋለሪያችሁ ላይ ስትሄዱ አሁን ቅድም ስክሪንሻት ያደረግነው እዚህ ቁጭ ብሎ እናገኘዋለን ስክሪንሻት ላይ። ከዛ ይሄንን ኤዲት ማድረግ ነው ማለት ነው። ይሄንን ኤዲት እናደርገዋለን፣ ክሮፕ እናደርገዋለን። ክሮፕ ስናደርገው እንደምታዩት በሚያምር መልኩ ሙሉ ኢሜጅ ይዞ ለዩቲዩብ በሚሆን መልኩ ሙሉ ኢሜጅ ይዞ ክሮፕ አደረኩት። ከዛ ሴቭ ብለዋለሁ። እንደምታዩት ይህንን የመሰለ ተምኔል በቀላሉ በ2 ደቂቃ በማይሞላ ጊዜ ውስጥ አዘጋጅተን ለቪዲዮአችን፣ ለጋላሪያችን፣ ለፎልደራችን ወዘተረፈ መጠቀም እንችላለን ማለት ነው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁኝ። የዛሬ ቪዲዮአችን ይህን ይመስላል። በሰላም ቆዩ።